የውጭም የአገር ውስጥም ቱሪስቶች በየጊዜው እየመጡ የሚጎበኙት የተለያዩ ኩነቶች የሚካሄዱበት ስፖርቶች የሚካሄዱበት ትልቅ የቱሪዝም መስህብ የሆነ ፓርክ ነው ማለት ነው ወዳጅነት ቁጥር 1። በየጊዜው ደግሞ እድገቱ እየተለያየ የመጣ ከመጀመሪያው እያደገ የመጣ ነው። በዚህኛው አመት ደግሞ ሞር እድገቱ የጨመረበትና ጎብኚዎችም እንዲሁም ደግሞ የተለያየ ኩነት አዘጋጆች የተለያዩ የስፖርት ፍላጎቶች ስፖርታዊ እንቅስቃሴ ለማድረግ እየጨመሩ የመጣበት ሁኔታ ነው። በየጊዜው እኛም ደግሞ የሰውን ፍላጎት እያየን አገልግሎቶቻችንን እያዘመን እያስተካከልን የሰዎችን ደግሞ ኮሜንት በመውሰድ ብዙ ነገሮችን እያሻሻልን እያስተካከልን እየሰራን ስለሆነ ፍሰቱም እየጨመረ የመጣበት ነውና የውጭም የአገር ውስጥም ጎብኚም በብዛት የሚጎበኘው ፓርክ ነው። እጅግ በጣም ሰፊው ፓርክ ነው። ለስፖርተኞች እጅግ በጣም ምቹ ነው። የተለያዩ ኩነቶች እንደ ሰርግ፣ ልደት፣ የተለያዩ ፕሮግራሞች ሰዎች ማህበራዊ ፕሮግራሞቻቸውን ሼር የሚያደርጉበት ቦታ ነው። ምቹ ስለሆነ በየጊዜው ፍሰቱ እየጨመረ የመጣ ሰፊ የሆነ ኢንካም እያስገባ ያለ ፓርክ ነው። ከስራ እድል ፈጠራ አንጻር በጣም በርካታ ሰራተኞች አሉ። አንደኛ በቋሚነት የሚሰሩ በጊዜያዊነት የሚሰሩ ሰራተኞች አሉ። በተለያየ መልኩ ደግሞ ፓርክ ውስጥ እየገቡ እነዚህ ዲጂታል ኮንቴንት ክሬተሮች፣ ቲክቶከርስ የተለያዩ አካላት መጥተው ስራዎችን የሚሰሩበት ቦታ ነው። እንደዚሁም ደግሞ ኢቨንት ኦርጋናይዘሮች፣ የተለያዩ ፕሮግራም አዘጋጆች፣ ኬተሪንግ የሚሰሩ በጣም ብዙ የሆነ ኢኮኖሚክ ትርፋት ነው ያለው። በርካታ የስራ እድል ነው የፈጠረው። ከዚህም በኋላ ደግሞ የበለጠ በርካታ የስራ እድል እንዲፈጥር የተለያዩ ነገሮችን እየቀረጽን ፕሮጀክቶችን እየቀረጽን ፓርኩ ላይ እንዲካተት በማድረግ ከዚህ በላይ ብዙ የስራ እድል ይፈጥራል የሚል እምነት አለ። ብዙ የሆነ ኢኮኖሚክ ኤንጌጅመንት ይኖረዋል ብለን እናስባለን። በጣም በርካታ የሆኑ የማህበረሰብ ክፍሎች እዚህ አካባቢ ይመጣሉ። ሲመጡ ትውውቁ እየሰፋ ይመጣል፣ ወዳጅነቱ እየሰፋ ይመጣል። ከየት አካባቢ ነህ፣ ከየት ነህ፣ ማን ነህ፣ እንዴት ነህ፣ ባህልን ሼር መደራረግ፣ ባህልን መወራረስ ይመጣል። የተለያዩ ፕሮግራሞች ይዘጋጃሉ። በተለያየ አካባቢ ባህል የተለያየ አካባቢ ማንነትን የሚገልጹ በዛ ምክንያት ሰዎች ለባህል ያላቸው ትውውቅ ለማንነት ያላቸው ትውውቅና ለራሳቸው ሀገር ያላቸው ትውውቅ እየጨመረ ይመጣል። ቢኮዝ ወዳጅነት አደባባይ ወይም ወዳጅነት ፓርክ እንደመባሉ መሰረት እዚህ የሚመጡ አካላት ትውውቅ የሚፈጥሩበት መስተጋብራቸው እየዳበረ የሚመጣበት በመሆኑ ብዙ ለትውውቁ ለወንድማማችነቱ ትልቅ ሚና ይጫወታል። ኢትዮጵያ ማን እንደሆነች አዲስ አበባ ምን እንደሆነ የሚያቅ ዓለም አቀፍ ማህበረሰብ እየበዛ ነው የመጣው። በኢትዮጵያና በኢትዮጵያዊነት እየኮሩ እየመጡ ያሉ ውጭ ሀገር የሚኖሩ ትውልደ ኢትዮጵያውያን እዛ ተወልደው ያደጉ የሚሰጡት ምስክርነት በየአካባቢው እየተሰማ ነው። ክቡር ጠቅላይ ሚኒስትራችንን ይሄን አሃዱ ብለው ሲጀምሩና ከዚህ በኋላ ደግሞ የተፈጠሩት በርካታ ፓርኮችና በርካታ የቱሪስት መስህብ ቦታዎች ምን ያህል የአገር ውስጥ ቱሪስትን እንዳንቀሳቀሱ ሶሻል ሚዲያው ምስክር ነው። ቲክቶኩ፣ ዩቱቡ፣ የትራቨሊንግ ግሩፕ ፖስት የሚያደርጋቸው ነገሮች ምስክር ነው፣ ህያው ምስክር ናቸው። የዓለም አቀፍ ዩቱበሮች፣ ዓለም አቀፍ ቲክቶከሮች የመምጣታቸው ህያው ምስክር ነው። ምንም ሌላ ምስክር ሳያስፈልግ ማለት ነው። ከዚህ በፊት ኢትዮጵያ ለመምጣት አይደለም ኢትዮጵያ ሲባል ለማሰብ የሚከብዳቸው አካላት ዛሬ ላይ ኢትዮጵያን በተደጋጋሚ እየመጡ እየጎበኟት ነው፣ እያዩት ነው። ይሄ ደግሞ ምንም ተአምር ኖሮት ሳይሆን ይሄ ስራ ስለተሰራ ነው። ልክ እንደ አክሱም ልክ እንደ ላሊበላ ቆሞ የወጣ የገነነ የአደባባይ ሀቅ ሆኗል። አሁን ኢትዮጵያ ያላት የቱሪዝም ሀብትና እያስገኘ ያለው ትሩፋት ማለት ነው። ከዚህ በላይ መስራት ይጠበቃል። ገና ያልሰራናቸው ገና ያላየናቸው ብዙ ቅርሶች አሉ። ብዙ ሊለሙና ሊሰራባቸው የሚገባቸው አካባቢዎች አሉ። ሁሉም ሰው በትኩረት ሁሉም አካባቢ በትኩረት ከሰራባቸው ኢትዮጵያ በቱሪዝም ብቻ ሰስቴነብል የሆነ የማይነቃነቅ ኢኮኖሚ ለመገንባት ዋስትና ያላት ሀገር ናት።